በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምነግራችሁ ታሪክ የዛሬ 5 ወይም 10 ዓመት የተከሰተ አይደለም። ይልቁንም ዓለም በታላቁ የሮማ መንግሥት ጥላ ስር በነበረችበትና ጊዜውም ከዛሬ 2000 ዓመታት በፊት ገደማ የነበረ ታሪክ ነው። በዚያ ዘመን በገሊላ ባህር ዳርቻ የሞገዱን ድምፅና የአሳ አጥማጆቹን ጩኸት እየሰማ ያደገ አንድ ወጣት ነበረ። እርሱም ያዕቆብ ወልደ ዘብዴዎስ ይባላል። ያዕቆብና ወንድሙ ዮሐንስ ከአባታቸው ከዘብዴዎስ ጋር መረባቸውን ሲጥሉ አንድ ድምፅ ከባህሩ ዳርቻ አስተጋባ። ያ ድምፅ ተከተሉኝ የሚል የናዝሬቱ ኢየሱስ ጥሪ ነበር። ያዕቆብ የለመደውን የዓሣ ማጥመጃ ጀልባ መረቡንና ቤተሰቡን ትቶ ወደማያውቀው ዓለም ተጓዘ። ያዕቆብ ዝምተኛ አልነበረም። ይልቁንም ለሃይማኖቱ ያለው ቅናትና ትኩሳት እንደ እሳት የሚነድ ስለነበር ጌታችን ቦአኔርጌስ ወይም የነጎድጓድ ልጆች የሚል ስያሜ ሰጥቷቸዋል። ያዕቆብ በታሪክ ውስጥ እጅግ የታደለ ሰው ነበር። ለምን ቢሉ ጌታችን ለሁሉም የማይገልጠውን ምስጢር ለ3 ደቀ መዛሙርት ብቻ ሲገልጥ እርሱ አንዱ ነበርና። በኢያኢሮስ ቤት ሞት ሊቸነፍ በዓይኑ አይቷል። በደብረ ታቦር የጌታን መለኮታዊ ክብርና ብርሃን ተመልክቷል። በጌቴሴማኒ የጸሎትና የጭንቀት ሰዓት ከጌታ ጋር እንዲሆን ተመርጧል። ይህ ሰው የክርስቶስን አምላክነት በቅርብ ያየ፣ ብርሃኑን የዳሰሰና ድምፁን የሰማ ታላቅ ምስክር ነው። ነገር ግን የያዕቆብ ፍቅር በቃላት ብቻ አልነበረም። እኔ የምጠጣውን ጽዋ ትጠጣላችሁን ለሚለው የጌታ ጥያቄ አዎን እንጠጣለን ብሎ በድፍረት መለሰ። ቃሉንም በደሙ አጸና። በ44 ዓመተ ምህረት ገዳማ ከዛሬ 1980 ዓመታት በፊት ንጉሥ ሄሮድስ አግሪጳ በቤተ ክርስቲያን ጥፋት በማወጁ ሐዋርያት መካከል ቀድሞ አንገቱን ለሰይፍ የሰጠውና የሰማዕትነትን አክሊል የደፋው የመጀመሪያው ሐዋርያ ያዕቆብ ነው። ዛሬም ድረስ ቤተ ክርስቲያናችን በዓለም ልዩ ልዩ ችግር ቢደርስባትም የያዕቆብ ዘዘብዴዎስ የጽናትና የፍቅር ታሪክ ግን አሁንም እንደ ትኩስ ነጎድጓድ ይሰማል። እርሱ ለዓሣ ማጥመጃ መረቡ ሳይሳሳ ቤተሰቡን ትቶ የክርስቶስ ተከታይ እንደሆነና ለክርስቶስ ሲል ሕይወቱን አሳልፎ እንደሰጠ ይህ የታሪክ ጀግና ዛሬም በቤተ ክርስቲያን ታሪክ ውስጥ በደመቀ ቀለም ተጽፎ ይኖራል። በጥቂቱ ስለ ቅዱስ ያዕቆብ ይህንን ያህል ማለት ከቻልን የያዕቆብ መልእክት ተብሎ በመጽሐፍ ቅዱስ ክፍል ውስጥ የምናገኘውን ለመተረክ በትንሹ ሐሳብ እናነሳለን። የያዕቆብ መልእክት በአጠቃላይ 5 ምዕራፎች ሲኖሩት የመጀመሪያው ምዕራፍ አማኞች በፈተና ውስጥ ሲያልፉ በደስታ እንዲቀበሉትና በትዕግስት እንዲጸኑ ይመክራል። ሁለተኛው ሥራ የሌለው እምነት የሞተ ነው የሚለውን ታዋቂ ጥቅስ የምናገኘው እዚህ ምዕራፍ ላይ ነው። እምነት በተግባር መገለጥ እንዳለበት ያስተምራል። ሶስተኛ ምዕራፍ ምላስ ትንሽ ብልት ብትሆንም ትልቅ እሳት እንደምታነድና አማኝ አንደበቱን ሊጠብቅ እንደሚገባ ይገልጻል። አራተኛም ከዓለም ጋር መውደድ ከእግዚአብሔር ጋር ጠላትነት እንደሆነ ያስጠነቅቃል። ዓለምን በልቡ በሁሉ ነገሩ የሚወድ የእግዚአብሔር ጠላት እንደሆነ ይነግረናል። በመጨረሻም የጻድቅ ሰው ጸሎት በሥራዋ እጅግ ኃይል እንደምታደርግ ያስተምረናል። ያዕቆብ በመልእክቱ አማካኝነት የሚነግረን ክርስትና በቃል ብቻ የሚነገር ሳይሆን በሥራ የሚገለጥ፣ በፈተና የሚጸናና በአንደበት ቁጥጥር የሚታወቅ የሚኖር ሕይወት መሆኑን ነው። የያዕቆብ መልእክት ምዕራፍ 1 የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን
ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባሕርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ። እንደ ሣር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሣርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና፣ እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና። እርሱ ራሱን ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን አያስታችሁ። የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራንም የሚሠራ እንጂ ሰምቶ የማይረሳ ያልሆነው በሥራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። የያዕቆብ መልእክት ምዕራፍ 2 ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱስ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሠራላችሁ፣ ሕግም እንደ ተላላፊዎች
ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና፣ ባታመነዝርም ግን ብትገድል ሕግን ተላላፊ ሆነሃል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትም በፍርድ ላይ ይመካል። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ሥራ አለኝ፣ እምነትህን ከሥራህ ለይተህ አሳየኝ፣ እኔም እምነቴን በሥራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። በቀጣይ ምዕራፍ 3፣ 4፣ 5ን አንድ ላይ አዘጋጅተን እስክንመለስ ድረስ ወስብሐት ለእግዚአብሔር። ይቆየን።